እንዴት ዋላችሁ? ይሄ ፕሮግራም ሲነገረኝ በቀደም ያሬድ ደውሎ ነግሮኝ ነበር። ረስቼው ነበር። እግዚአብሔር በሚያውቀው ልበቢስ ስለሆንኩ አይደለም። ማንኛውም ሰው ስለሚረሳና መርሳት አንድ ጸጋ ስለሆነ ነው። መርሳት ብዙ ሰው መርሳትን ሲቃወም በጣም ይከፋኛል። መርሳት ባይኖር እዚሁ ሰው አይኖርም፣ ሁሉም አብዶ ነበር። አሁን ያላበድነው አብዛኞቹ መርሳት ስለምንችል ነው። የተደረገብን ሁሉ ብናስታውስ እግዚአብሔር ከሰጠን ጸጋ መካከል ይሄ ጭንቅላት የማይረሙት ግን የደለተ በእናንተ ቋንቋ አዲስ ሐሳብ ይቀበላል። ለምሳሌ በእናቱ ሞት የዛሬ 10 ዓመት ያዘነ ሰው ዛሬ ብታገኙት ምናልባት እናቱ መሞቷን ረስቶ ሊሆን ይችላል። ይሄ ክፉ ስለሆነ አይደለም፣ መርሳት የሚባል ጸጋ ስለሰጠው ነው እግዚአብሔር። የትልቅ በረከት ነውና ከማስታወስ ይልቅ ነው የመርሳት አድናቂ ነኝ። ይገርማችኋል። ባንረሳ ሁሉ እዚህ ሀገር ኢትዮጵያ ውስጥ ቁጥራችሁ ባትረሱ ምን ይውጣችሁ ነበር? እንኳን መርሳትን የሰጠ ክብርና ምስጋና ይግባው። መርሳትን ስለሰጠ ማስተዋልንም መርሳትንም እኩል ስለሰጠ እግዚአብሔር ይመስገን። መራብና መጥገብ ከረሃብና ከጥጋብ ማን ነው ጥሩ? ከረሃብና ከጥጋብ ማን ይጥፋ? ረሃብ ይጥፋ? ጥጋብ? አቤት አቤት፣ ማን ይጥፋ? ጥጋብ? ሁለቱም አይጥፉ። አንዱ ለአንዱ ውበት ነው። እንደውም አንድ ባለቅኔ ሲናገር የረሃብ ጨው ወጥን የሚያጣፍጠው ምንድን ነው ብሎ ጠየቀ ባለቅኔው። ግማሹ ጨው ነው፣ ግማሹ ዝቃ ቅቤ ይባላል በገጠር። በሶ ብላ ቅቤ ነው ምናምን የለም፣ የወጥ ቅመሙ ረሃብ ነው አለ። ውሸት ነው እሱ፣ በኋላ ነው። ምክንያቱም አንዳንድ ሰው ባቄላ ሲበላይታችን ነው በገጠር እንደ ራብን እንቅምና በኋላ ስንጠግብ ለካ ቅርፊት አለው ስናስታውስ ስንጠግብ አያቸው። እና የረሃብ የወጥ ቅመሙ ረሃብ እንጂ ጨው አይደለም ብሎ ተናግሮ እና ሁሉም ነገር በረከት ነው ለማለት ነው። አንድ አሜሪካዊ ፕሬዝዳንት ተናግሮታል ተብሎ የተጻፈ ጽሑፍ አገኘሁ በቀደምት አንድ መጽሐፍ ሳስነብብ። ጦርነትን ለማጥፋት መፍትሄው ምንድነው ተብሎ ተጠየቁ አሉ። ለጦርነት ዝግጁ ሆኖ መኖር ነው መፍትሄው። በጣም ነው የገረመኝ። ከዚህ በፊትም ተናግሬዋለሁ። እኔ አሁን አንዳንድ ጊዜ ሰላም ነው እርቅ ነው አፍሪካ የምትፈልገው ሰላም ነው አፍሪካ የምትፈልገው ሰላም፣ ከጎኑ ክላሽ ከሌለ የጅል ሰላም ይባላል፣ የሞኝ ሰላም ይባላል። ምክንያቱም እያወራን ያለነው ስለ ገነት ስለ መንግስተ ሰማያት አይደለም። አሁን ብዙ ሰው የሚሞኘው ሰላም ጥሩ ነው፣ ሰላም እርቅ ያመጣል። አዎ እርቅ ያመጣል፣ ግን ሰላም እርቅ እንዳመጣ ግን አንደኛ እዚህ ጋር ሽማግሌ እዚህ ራቅ ብላ ደግሞ ክላሽ የተቀባበለች ክላሽ አስፈላጊ ነው እያልኳቸው ያለው ምንድነው ህግ አስከባሪ ያስፈጣ እንጂ መጋደል ጥሩ ነው እያልኳቸው አይደለም። ይሄን ትረዱኛላችሁ። ግን ጠባቂ ያስፈልጋል፣ ኃይል ያስፈልጋል፣ መሳሪያ ያስፈልጋል። ያ መሳሪያው እንዴት ይተኮስ ማለቅ ይተኮስ እንዴት ይተኮስ የሚለው ላይ ነው ህግ ያስፈልገው እንጂ በአሜሪካኖች አሁን እነ ራሻ እና አሜሪካ በልጸገው ሰልጥነው ኒውክሌር አምርተው ተቀምጠዋል እኮ። እያንዳንዱ እኮ ሁሉም በየመጋዘኑ ኒውክሌሩን ቆልፎ ነው በስክሪፕቶ እየተወያያሉ። ቀኑ የከፋለት ይተኩሰዋል። የሚገርማችሁ ነገር በስክሪፕቶ ይወያያሉ እንጂ መጋዘን ያለው ኒውክሌር እንደተቀመጠ ነው። አሁን እንደምንሰማው ደግሞ በራሻም በአሜሪካን በጣም የተራቀቁ ቴክኖሎጂዎች በጦር መሳሪያ ጉዳይ እየተሰሩ ነው እንደሚታወቁ። ስለዚህ ዝግጁ ሆኖ መኖር ብልጠት ነው። እንደውም አንድ ጸሐፊ ማን እንደሆነ አላስታውስም እንጂ ጣሊያኖች እየሰማችሁ ነው። ጣሊያኖች በአጼ ምኒልክ ጊዜ ተሸንፈው ጣሊያን ተመለሱ። እነሱ 40 ዓመት መርዝ ሲቀምሙ፣ አውሮፕላን ሲያመርቱ፣ ታንክ ሲያመርቱ ኢትዮጵያ